ኢስላም ብሎ ማለት ኢስላም የተባለችው ሃይማኖት ብሎ ማለት ሰዎችን በእሷ ላይ የፈጠርኩባት የሆነች ሃይማኖት ነች አለ። ሰብሚሽን ራስን ለፈጣሪ ማስገዛት ለአንዱ ፈጣሪ። ኦኬ ገብርኤል፣ ማርያም ድረሺ፣ ገብርኤል፣ ኢየሱስ፣ ሚካኤል የለም። እነዚህ ሁላ ፍጡር ናቸው። በእስልምና የተከበሩ ፍጡር ናቸው። የተከበሩ ፍጡር ናቸው እንጂ ፈጣሪ አይደሉም። በእስልምና የተከበሩ ሲባል ይመለካሉ ማለት አይደለም። ተከብሯሉ ማለት ይሰገድላቸዋል ማለት አይደለም። ስግደት ለፈጣሪ ብቻ ነው። አምልኮስ ለፈጣሪ ብቻ ነው። ይከበራሉ ኦኬ ፈጣሪ ዘንድ ቅርብ ስለሆኑ አለቅ። ለአንዱ ፈጣሪ ራስን ማስገዛት በዚህ ስርዓት ላይ ነው አላሁ ስብሐነሁ ወተዓላ የሰው ልጅ የፈጠረው። ነቢያችን በሐዲስ ምን አሉን? ሜሪ ድምፅ ይሰማሻል? አዎ ይሰማኛል። በጣም ጥሩ። እንደው አደራ እምልሽ በዚሁ አጋጣሚ ከልብሽ እንድታዳምጭኝ ይፈልጋሉ። አወቅነውም አላወቅነውም እዚህ ጋር የምናገረው ንግግር ቀላል ንግግር አይደለም። ሰዎች ድህነት የሚያገኙበት መንገድ ነው። አላህ ሂዳያ ይስጥሽና ማለት ነው። ምንድን ነው ልልሽ የፈለግኩት ነቢያችን በሐዲሳቸው ምን አስተማሩን? አንድ ሰው በኢስላም ከተፈጠረ በኋላ ሁሉም እንደ ሃይማኖታቸው ስርዓት ወደ ራሳቸው ሃይማኖት ይወስዷቸዋል አሉ። ለምሳሌ ክርስትና እንመልከት። በ40 ቀን ይጠመቃል ወንድ ልጅ፣ በ80 ቀን ይጠመቃል። ለምን? ክርስትናን እየተነሳ ክርስትናን እየያዘ የክርስትናን ህይወት እየጀመረ ክርስትናን እየተላበሰ ማለት ነው። ከመጠመቁ በፊት ግን ሙስሊም ነበር። አይሁዶችም የራሳቸው ስርዓት አላቸው። ሁሉም እሳት አምላኪዎችም ስርዓት አላቸው የራሳቸው ወደ ራሳቸው መንገድ የሚያስገቡበት ከተፈጥሯዊ እምነት ከተፈጥሯዊ ሃይማኖት የሚያስክዱበት የሚያስቀይሩበት የራሳቸው መንገድ እንዳላቸው ነቢዩ መሐመድ ነግረውናል። የማይዋሹስ ነቢዩ መሐመድ ከልጅነታቸው ጀምሮ በአካባቢያቸው በሰፈራቸው ሙሐመዱል አሚን እየተባሉ የሚታወቁ ታማኙ ሙሐመድ እየተባሉ በሰፈራቸው ያደጉት ነቢዩ መሐመድ ነግረውናል። ኦኬ ነቢይም ናቸው። እንቅልፍሽ ከመጣ መተኛት ትችያለሽ፣ ምናልባት ከያዝኩሽ ማለት ነው። ላበዛብሽ አልፈልግም። የሆነ ጥያቄ ጥያቄ አለኝ። ጠይቄ ቆይ የሆነ ጥያቄ ይመጣልኝ። ጠይቂ። እኔ እኮ ነግሬሻለሁ። የፈለግሽውን ጥያቄ ጠይቂ። ያንተን ጨርስና ጠይቃለሁ። እሺ ጠይቅኛ፣ እንዳላበዛብሽ ጠይቅኝና እኔ እቀጥላለሁ። ክርስትና እስልምና እንዴት ተጀመረ? ቆይ በእናንተ ማለት በነቢዩ መሐመድ አማካኝነት ነው ማለት ክርስትና እስልምና ከዛ በፊት አልነበረም? ከዛ በኋላ ነው የመጣው? በጣም ጥሩ፣ በጣም ጥሩ ጥሩ ሀሳብ ነው ያነሳሽው። ነቢዩ መሐመድ በኢስላምን አልጀመሩም፣ ኢስላምን አልመሰረቱም፣ ወይ ደግሞ ኢስላምን አልፈጠሩም ነቢዩ መሐመድ። ይሄ የኛ እምነት ነው። ኦኬ ይሄ እምነታችን ደግሞ ወደ ነቢዩ መሐመድ የመጣው ቁርአን የሚናገር ነው። ቅድም እንደነገርኩሽ ሙስሊም ብሎ ማለት እስልምና ብሎ ማለት ምን ማለት ነው ስንል ለፈጣሪ ሁለት እጅ መስጠት፣ ለአንዱ ፈጣሪ ነው የምልሽ። ሁለተኛ፣ ሶስተኛ፣ አራተኛ የለም። ለአንዱ ፈጣሪ ሁለት እጅ መስጠት ነው። ኦኬ እስኪ ሜሮን ተነስታለች መሰለኝ። ስትመጣ እናውራ። ኦኬ መጣለች። በጣም ጥሩ። ከተሰማሽ ግን በጣም ጥሩ። እሺ እና ሙስሊም ራስ ለፈጣሪ ማስገዛት የሚል ትርጉም እንዳለው ነግሬሻለሁ። ይሄ እስልምና ይሄ ራስን ለፈጣሪ ማስገዛት የሚለው እስልምና ማለት ነው ነቢዩ መሐመድ የፈጠሩት አይደለም። ነቢዩ መሐመድ ፈጣሪ ከላካቸው መካከል አንዱ መልእክተኛ ናቸው፣ አንዱ ናቸው። ብዙ መልእክተኞች አሉ። ወደዚህ ምድር ብዙ ሰዎች ተልከዋሉ። ነቢዩላህ ኑህ ማለት የመጀመሪያው ፈጣሪያችን አላሁ ስብሐነሁ ወተዓላ ወደዚህ ምድር ለሰዎች የላከው ነው። ለምንድን ነው የላከው? ሰዎች ፈጣሪ በወደደው መልኩ እጅ እንዲሰጡ። በዛን ታይም የወረደ ትእዛዝ አለ። ዛሬ ላይ ቁርአን እንደወረደው በኑህ ዘመን የመጣ ትእዛዝ አለ። ለማን? ለነቢዩላህ ኑህ። ለዛ ለመጣው ትእዛዝ በዛ ህግጋት ውስጥ እጅ እንዲሰጡ የኑህ ህዝቦች ማለት ነው። ማለትም ሙስሊም እንዲሆኑ ማለት ነው በአረበኛ ቋንቋ። ስለዚህ ይሄ የእስልምና አካሄድ በዛም ጊዜ ነበረ። ሙስሊም ብለው ለፈጣሪ ሁለት እጅ መስጠት። ይሄ ስርዓት ነቢዩላህ ኑህ ጥንት የዛሬ ነቢዩላህ ኑህ ማለት ከአደም ቀጥሎ የመጣ ነብይ ነው። ስለዚህ ኑህ ማለት በጣም ሩቅ ነው እና
ይሄንን ነው ኑህ አስተማሩ። ምን ለፈጣሪ እጅ ስጡ፣ አስሊሙ፣ እሱ በወደደው መልኩ ኑሩ ማለት ምን ማለት ነው? ሙስሊምነት ማለት ነው። ሙስሊም ሁኑ ማለት ነው። ራሳችሁን ለፈጣሪ አስገዙ ማለት ነው። ስለዚህ ይሄ ስርዓት በነቢዩ መሐመድ ሳይሆን ጥንት ኑህ በኑህ ጊዜ ነበረ። ከሱ ምንምጣ? ሙሴ ያስተምሩታል። አብርሃም አላህ ቁርአን ላይ ስለ አብርሃም ተናገረ። ወደ ነቢዩ መሐመድ የመጣው ቃል የፈጣሪ ቃል ነው ብለን እናምናለን እኛ ሙስሊሞች። ያ ወደ ነቢዩ መሐመድ የመጣው የፈጣሪ ቃል ምን አስተማረን? ምንድን ያስተማረን ሲባል ጥንት የነበረው የነብያቶች አባት ኢብራሂም የሚባል ነብይ ነበረ። በአማርኛ ቋንቋ አብርሃም ይባላል። ይሄ ኢብራሂም ምንድነው አካሄዱ? ምንድነው እምነቱ ሲባል አላህ ቁርአን ላይ እንግዲህ ክርስቲያኖች አብርሃም ክርስቲያን ነው የኛ ነው ይላሉ። ትክክለኛ አይደለም ይሄ? አይሁዶችም አብርሃም የነብያቶች አባት የሆነው አብርሃም የኛ ነው ይላሉ አይሁዶችም። ክርስቲያኖችም እንደዚሁ አላህ በቁርአን ላይ ለክርስቲያኖችም ለሙስሊሞች መልስ ሰጠ። ምን ብሎ? ማ ካነ ኢብራሂሙ የሁዲያን ወላ ነስራንያ፣ አብርሃም ክርስቲያንም ሙስሊምም አልነበረም። ክርስትና በክርስቶስ የመጣ ነው። ክርስትና ከክርስቶስ ወዲህ የመጣ ነው። አይሁድ በሙሴ የመጣ ነው። ፈጠራ ናቸው። ወላሂ ለአዚም ይሄ ነው እውነታው። አላህ ምን አለ? አብርሃም ክርስቲያንም አይሁድም አልነበረም። ማ ካነ ኢብራሂሙ የሁድየ ወላኪን ካነ፣ ነገር ግን ነበረ፣ ቀጥተኛውን መንገድ ያዘ፣ ሙስሊም ነበረ። ሐኒፈ ሙስሊመን፣ ሙስሊም ማለት ምን ማለት ነው? ለአንዱ ፈጣሪ እጅ የሰጠ ነበረ። ለአንዱ ፈጣሪ እጅ የሰጠ ነበረ። ይሄ ነው አካሄዱ እንጂ ክርስቲያን አልነበረም አይሁድም አልነበረም እያለ አላህ ይናገራል። ሙሴን እንመልከት፣ እስልምናን ሰብኳል። የክርስቶስ ሐዋርያቶች ሙስሊም ነበሩ። እኔ አይደለሁም የምናገረው፣ ቁርአን ይህን የሚናገሩ የዛሬ ስንት ሺህ ዓመት በፊት የዛሬ 1400 ዓመት የመጣው ከዛሬ 1400 ዓመት በፊት የመጣው የአላህ ቃል ነው ይህን የሚናገረው። ይሄ የፈጣሪያችን ቃል ነው። ይሄ ትልቁ ተአምር፣ ዘመን የማይሽረው ጊዜ የማይሽረው በሰዎች ልብ ተሸምድዶ የሚኖር የሆነ የፈጣሪያችን ቃል ነውና ነብያቶች ሙስሊም እንደነበሩና ማለትም ለአንዱ ፈጣሪ ራሳቸውን ያስገዙ እንደነበሩና ህዝቦቻቸውንም ለአንዱ ፈጣሪ ራሳቸውን አስገዙ ብለው ያስተምሩ ነበር። ከነሱ መካከል ኢየሱስ ክርስቶስና ነቢዩ መሐመድ አሉበት ብለን እናምናለን እኛ ሙስሊሞች። ኦኬ፣ ኢየሱስ ለእስራኤል ልጆች ተልኳል። እስራኤል ላይ ለጠፉ ልጆች ተልኳል። መንገድ ነው። እስራኤል ላይ ለጠፉ ሰዎች መንገድ ነው ኢየሱስ ክርስቶስ። ለድህነት ድልድይ ነው። ከፈጣሪ ጋር የሚያገናኝ መንገድ ነበር። እንዴት? የእስራኤል ልጆች አንዱን ፈጣሪ እንዲያመልኩ ፈጣሪን እሺ እንዲሉ። መጽሐፍ ቅዱስ ሪፈር ላድርግልሽ፣ ጻፊው ይጠቅምሻል። ማቴዎስ ወንጌል ምዕራፍ 15 ቁጥር 24 ያዣትችን ወይ ጻፊያት፣ እስክሪብቶ ያዥና ጻፊያት፣ አደራልሻለሁ። ማስታወሻ ላይ አስቀምጪው። በጣም ጥሩ። ማቴዎስ ወንጌል ምዕራፍ 15 ቁጥር 24 ላይ እንዲህ ይላል መጽሐፍ ቅዱስ። ምን ይላል? ኢየሱስ ክርስቶስ ነው የሚናገረው። ምን አለ? ከእስራኤል ከጠፉ በጎች በቀር አልተላኩም አለ። ከእስራኤል ከጠፉ በጎች በቀር አልተላኩም እያለ ነው። ስለዚህ በዚህ ንግግሩ እኛ ምን እንረዳለን? የፈጣሪ መልእክተኛ እንደሆነ እንረዳለን። ለምን? ከእስራኤል ከጠፉ በጎች በቀር አልተላኩም እያለ ነው። ስለዚህ ለእስራኤል ልጆች ተልኳል ማለት ነው። ወይም ደግሞ ከእስራኤል ሀገር ውጭ ላሉ ሰዎች አልተላክም፣ ለእስራኤል ግን ተልኳል እያለን ነው። እንግዲህ ሌላው ይጠቅምሻል። አሁን የሚያዥ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ከቁጥር 1 ጀምሮ ታነቢዋለሽ። ያው ዮሐንስ ወንጌል ምዕራፍ 17 ቁጥር 3 በሚለው ያዡ። ኦኬ፣ ኔትወርክ እያስቸገራት ነው። ኦኬ፣ አሁን ሰራላት። ኦኬ፣ ኔትወርክ እያስቸገራል። አሁን መተሻል። ድምጽ ይሰማል? ሜሮን እኔ ግን እኔን ላግ ስለሚያለው አቆሞብሽ ነበረ። አይ ዋናው የኔ ከተሰማ ጥሩ ነው። እየተናገርኩ ያለሁት እኔ ስለሆንኩኝ የኔ ከተሰማሽ ጥሩ ነው። ስለዚህ
ጥቅሱን ያዥው መጨረሻ ላይ ነገርኩሽን ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ብለሽ ያዥው። እሱ ላይ ኢየሱስ ክርስቶስ ፈጣሪ ሳይሆን የፈጣሪ መልእክተኛ መሆኑን መስክሯል። ፈጣሪ ነኝ ሳይሆን ያለው የፈጣሪ መልእክተኛ ምን አለ? ብቻህን እውነተኛ አምላክ የሆንክ አንተን አለ ኢየሱስ። አይኖቹን ወደ ሰማይ አንስቶ ኦኬ፣ አይኖቹን ወደ ሰማይ አንስቶ ምን አለ ኢየሱስ? ብቻህን እውነተኛ አምላክ የሆንክ አንተን አለ። ከዛስ የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህቺ የዘላለም ሕይወት ነች አለ። ራሱ ምን ብሎ አስተዋወቀ? የላከውንም ኢየሱስን ያውቁ ዘንድ አለ። አንድ አምላክ አለ። የሱ አምላክ ነኝ፣ የሱ መልእክተኛ ነኝ እያለ ነው ኢየሱስ። ክርስቲያኖች እኮ ወደ እስልምና ሲመጡ እኮ ኢሳ ረሱላላህ ኢየሱስ የአላህ መልእክተኛ ነው ብለው መስክረው ነው ወደ እስልምና የሚገቡት። ይኸው መጽሐፍ ቅዱስ ላይ አለ። ስለዚህ በዚህ መልኩ ድህነት ይገኛል። ይህቺ የዘላለም ሕይወት ናት አለ። ያዥ ይሄን ያው በዚሁ አጋጣሚ እንድታውቂ ስለምፈልገው። ሜሮን ድምፅ ይሰማል? እየሰማሁ ነው። በጣም ጥሩ። አይ እኔ ጋር ስታክ ስላደረገብኝ ነው እንትንሽ እና አላብዛብሽና በጥቅሉ ቁርአን ላይ ስንመለከት ያለፉት ነብያቶች የአላህ መልእክተኛ እንደነበሩና በኢስላም ላይ እንደኖሩ አላህ ቁርአን ላይ ተናግሯል። እናንተ ዮሴፍ የምትሉት እኛ ደግሞ ዩሱፍ የምንለው ለራሱ ሙስሊም አድርገህ ግደለኝ፣ ወተወፈኒ ሙስሊመን ወአልሐቅኒ ብሷሊሒን። ይሄን ነው ነቢዩላህ ዩሱፍ የተናገረ። ሙስሊም አድርገህ ግደለኝ ነው ያለው። ማን? ዮሴፍ የምትሉት ማለትም ራሴን ለፈጣሪ አስገዝቼ በዚህ መልኩ። ስለዚህ ለአንዱ ፈጣሪ ራስን ማስገዛት በአረበኛ ቋንቋ ኢስላም ይባላል። ሌላ ታሪክ የለውም። ነቢዩ መሐመድም ይዘው የመጡት ይሄንን ነው። የአብርሃምን መንገድ ነው ነቢዩ መሐመድ ይዘው የመጡት። አዲስ ፍልስፍና አላመጡም። የነቢዩ መሐመድ ነብይነት ጥንት በነበሩ መጽሐፎች ተረጋግጧል። ነቢዩ ነው እንደሚመጡ ትንቢት አለ በተውራት በኢንጅል ማለት ነው። ካነሳኑ በጣም ብዙ ነው ካነሳኑ እና አንቺ እስኪ እንደው እስልምና ላይ የሆነ የሚነከንክሽ ነገር ካለ እንድታነሹና በሱ ላይ እንድናወራበት እስኪ እምነትሽ በሃይማኖት ላይ ያለሽን አቋም ብታሳውቅን እና ማለት በቃ የሆነ በዚህ ነገር ላይ እስኪ እንደዚህ በለኝ የምትይ ነገር ካለ ደስ ይለኛል። ቀጥይ እስኪ ድሉ ላንቺ ልስጥሽ። ምን ልበል? በእኔ ሃይማኖት ላይ ነው። በእስልምና በተለይ በእስልምና ጥያቄ ካለሽ በእስልምና ጥያቄ ካለሽ ደስ ይለኛል። አይ እኔ ምንም ጥያቄ የለኝም። በቃ ጨረስኩ የነበረኝ ጥያቄ። ኦኬ በጣም ጥሩ፣ ደስ ብሎኛል ስለጠየቅሽኝ። በአንቺ ምክንያት እዚህ ጋር ሰዎች ተምረዋሉ። ወደ 300 ሰዎች ነበሩ። አሁን ደግሞ 230 220 አካባቢ ሰዎች አሉ። በአንቺ ምክንያት እዚህ ጋር ክርስቲያኖች ተምረዋሉ፣ ሙስሊሞች ተምረዋሉ። እና እዚህ ጋር ኡሳማ ጆሃር እና ወንድሞቼ በአጠቃላይ ጥሪ የምናደርገው እንደዚህ የምንማማረው ወደ ነብያቶች መንገድ እንድትመጡ ጥሪ ለማድረግ ያክል ነው። ኢስላም አሸባሪ አይደለም። እዛ ሰፈር እንደሚወራው ኢስላም አሸባሪ ነው፣ ኢስላም አራጅ ነው። ወላሂ አይደለም። እንደ ኢስላም ሰላም ኢስላም አራጅ ነው የሚል ወሬ እኔ አልሰማሁም። ግን ማለት ነው እኔ መጽሐፍ ቅዱስ አላነብም፣ ብዙም አላቅም። ለዛ ነው ያልተከራከርኩት፣ ዝም ብያለሁ። ይኸውልህ ግን ማለት ነው እኔ እቺን ማህተብ መቼም ካንገቴ ላይ አልበጥስም። የሚገርምህ ነገር እኔ መቼም እኔ ክርስቲያን አግተህ ግደለኝ ነው የምለው። እኔ እውነቱን ስነግርህ እግዚአብሔር እመቤቴን እኔ ማያውቀውን ነገር ለማድረግ ነው የሰማሁት። ያ እኮ ቆይ ሜሮን ቆይ እንደዚህ እዚህ ድረስ ሂደሻል እንዴ? እኔ ጭራሽ አልጠበቅኩም። ማለት እኔ ለዚህ አይደለም። ቅድም እኮ ነግሬሻለሁ። ማህተብ ማውለቅ አለማውለቅ ያንቺ ድርሻ ነው። እሱ ያንቺ እንትን ነው። ባይ ዘ ዌይ ብዙ ጊዜ የሚሰልሙ ሰዎች እንደዚህ የሚሉ ሰዎች ናቸው። ታውቃላችሁ? ሻሃዳ የሚይዙ ሰዎች እንዲህ የሚሉ ሰዎች ናቸው። ወላሂ እኔ እስልምናን መቼም አልይዝም ከክርስትና አልወጣም የሚሉ ሰዎች ናቸው ሻሃዳ የሚይዙት።
እህት ወንድሞች ይህን ነገር አስተውላቸዋል። ሻሃዳ ማለት የምስክር ቃል ማለት ነው። ኦኬ እና አላህ ሂዳያ ይስጥሽ። እኛ እንግዲህ አላህ ወደ ቀናው መንገድ ይምራሽ ከማለት ውጭ ምንም የምናደርገው ነገር የለም። በቃ ይሄ ነው እንግዲህ ያው እኔ ዘንድ ያለውን በኢስላም ዙሪያ ላይ ያለውን ነገር አስቀምጬልሻለሁ። ከዚህ ባለፈ ጥያቄ ካለሽ በማንኛውም ሰዓት መጠየቅ ትችላለሽ። መማማር እንችላለን። ለማወቅ ያክል ነው። ቅድም እንደነገርኩሽ ለመማማር ያክል ለማወቅ ያክል ነው። ኦኬ እወቂ ነው በቃ አላር እንደ ወንድምነት እኔ ዘንድ ያለችዋን ትንሿን እውቀቴን እያካፈልኩሽ ነው ያለሁት። የማውቃትን ለአንቺ እያካፈልኩሽ ነው ያለሁት እንጂ ከዚህ ባለፈ ያው ሃይማኖት የግል ነው። እንደፈለግሽ መሆን ትችላለሽ። እሱ የአንቺ ድርሻ ነው። ግን ሰዎች ድህነት ሲይዙ እኛ ደስ ይለናል። አሁን ይሄ ስራ ምንድን ነው? እሱማ ሃይማኖት የግል ነው። ሰው የሚያምነውን ነገር ነው የሚከተለው። ያ የግልሽ ነው፣ መብትሽ ነው እንደዛ ማለት እና ይሄ ነው። እሺ በክርስትና ምናልባት አሁንም እንደሙድሽ ማለት አንቺ እንደተመቸሽ መሆን ትችላለሽ። መተኛት ከፈለግሽ እንትን ማለት ትችላለሽ። ግን ፈቃደኛ ከሆንሽ እኔ ደግሞ ክርስትና ላይ ጥያቄ ይኖረኛል። ፈቃደኛ ከሆንሽ ማለት አሁንም ማነሳው ጥያቄ አለኝ። እኔ ማቆን መልሳለሁ። ማላቆን ነገር ያለው ዝም ነው የምለው እኮ ገባኛል። በእሱ አካሄድ ማለት ነው። የምታውቂው ከሆነ ትመልሽልኛለሽ፣ ካላወቅሽው ደግሞ አላውቅም ነው አለቀ። ኦኬ በዚህ አካሄድ ማለት ነው። በዚህ መልኩ ያው እንቀጥላለን ነው እያልኩ ያለሁት ፈቃደኛ ከሆንሽ። ኦኬ ክርስትና ላይ ሌላው ያለኝ ጥያቄ ማለት አሁን እኮ ጥያቄዎች በጣም በዝተዋል። እኔ መጽሐፍ ቅዱስ አነባለሁ፣ ንጽጽር ነው የምሰራው። ቀደም እንደነገርኩሽ ጥያቄዎች በዙ፣ ማለታቸው ጥያቄ ስለበዙ የትኛውን ልጠይቃት እያልኩኝ ነው። ኦኬ እሺ ያጀማ ኮፕሊንግ ታብታብ አድርጉ። ለማንኛውም ጥያቄ እስከማወጣላት ለእሷ የሚመጥናት ጥያቄ ሲለሷ የሚሆናት ጥያቄ። እሺ በቃ በቻሌንጁ እንቀጥልበት። እሺ ሜሪ፣ በክርስትናው ዓለም ሰው ይመለካል ወይስ አይመለክም? አይመለክም። ኢየሱስ ክርስቶስ ግን ይመለካል አይደል? አዎ። ታዲያ ኢየሱስ ክርስቶስ እኮ መጽሐፍ ቅዱስ ላይ ሰው ነኝ ብሏል። ሰው ነኝ ብሏል። ሜሪ አሁን እዚህ ጋር እንድትረጅኝ የምፈልገው እኔ እንጃ ካልሽ ይበቃኛል። በቃ እኔ እንጃ ካልሽኝ በቃ ነው ያዥው። በቃ ከዚህ በኋላ እንትን ማለት አያስፈልግም። ይህን ጥያቄ ሳቀርብልሽ ትመልሽልኛለሽ ብዬ አይደለም። ባይደወይ ቄስም ቢመጣ ፓስተርም ቢመጣ የትኛውም የሃይማኖት መሪ ቢመጣ በክርስትናው ዓለም ሊመልስልኝ አልችልም። ዝም ብሎ እንደው ወታትፎ ምናምን እንዲህ ብሎ አውርቶ ካልሄደ በስተቀር እንዲህ ነው ብሎ የሆነ አጥጋቢ የሆነ መልስ ማቅረብ አይችልም። ለምን? ይሄ ግልጽ ነው። መጽሐፍ ቅዱስ ልስጥሽ፣ ጥቅስ ልስጥሽ። አንቺ መጽሐፍ ቅዱስ ስታገኝ ታነቢዋለሽ። ጻፊው አሁንም ይጠቅምሻል። ሐዋርያት ሥራ ምዕራፍ ሊያዥውና ያው ታገኘዋለሽ። መጽሐፍ ቅዱስን ስታገኙ ታገኘዋለሽ፣ ታነቢዋለሽ። ከዛ ይሄ ልጅ ሲዋሸኝ ነበር ላይቭ ላይ ከሌለ ማለት ነው ማስረጃው፣ ወይስ አይ በቃ አልዋሸኝም እውነቱን ያገኘሁት ብለሽ እንትን ትያለሽ። ሐዋርያት ሥራ ምዕራፍ 2 ቁጥር 22 ሐዋርያት ሥራ ምዕራፍ 2 ቁጥር 22 ለአንብበው፣ መጽሐፉን ለአንብበው። እንዲህ ይላል፣ የእስራኤል ሰዎች ሆይ ይህን ቃል ስሙ። ራሳችሁ እንደምታውቁ የናዝሬቱ ኢየሱስ እግዚአብሔር በመካከላችሁ በእርሱ በኩል ባደረገው ተአምራትና በድንቆቹ እየዘጋብኝ ነው፣ ይቅርታ። እሺ በድንቆቹ
በምልክቶቹም ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበረ። ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበረ ይላል ስለ ክርስቶስ ሲናገር። ሰው አይመለክም ካልሽ ኢየሱስ መጽሐፍ ቅዱስ ላይ ሰው ነኝ ካለ እናም ኢየሱስን የምታመልኩት ከሆናችሁ እንደ ጥያቄ ይቀመጥ። የቤት ስራ ሰጠውሽ፣ በቃ ያዥ እንደ ጥያቄ ማለት ነው። ኦኬ፣ ጥያቄ ውስጥ ይገባል። ይሄ ለራሱ ሰው አይመለክም ካልሽ ኢየሱስ ሰው ነኝ አለ። ታዲያ ለምን ታመልኩታላችሁ? ሌላው ደግሞ እንድታውቅልኝ የሚፈለገው ነገር አንድ ሰው ሙስሊም ሲሆን ኢየሱስ ክርስቶስን ይቀበላል እንጂ አይክድም። ለውጡ ምንድን ነው? አንድ ሰው ከክርስትና ወደ እስልምና ሲመጣ ለውጡ በኢየሱስ ክርስቶስ ላይ ያለውን እምነት አስተካክሎ ያምናል እንጂ በኢየሱስ ላይ ይክዳል ማለት አይደለም። ለምን? አንድ ሙስሊም በኢየሱስ መልእክተኛነት ከካደ ከእስልምና ይወጣል። ኢየሱስ የአላህ መልእክተኛ እንደሆነ አላህ ቁርአን ላይ ነገረን። ወረሱለን ኢላ በኒ እስራኤል አለ አላህ ቁርአን ላይ። ለእስራኤል ልጆች ልኬዋለሁኝ አለ ቁርአን ላይ ፈጣሪያችን። አይ ብሎ ይህን የፈጣሪ ቃል ከተቃወመ መልእክተኛ አይደለም ኢየሱስ ብሎ ከካደ ከእስልምና ይወጣል። ለምን? የእምነት ምሰሶ ነው ያበላሸው። ነቢዩ መሐመድ የእምነት ምሰሶ ብሎ ሲያስተምሩን አንዱ ምሰሶ ምንድነው? ፈጣሪ በላካቸው መልእክተኞች ማመን የሚል ምሰሶ ነው አንዱ ማለት ነው። የእምነት ምሰሶ ማለት ዋናው ቦታ ማለት ነው። ስለዚህ ኢየሱስ የአላህ መልእክተኛ መሆኑ በቁርአን ላይ ተገልጾ አይደለም ብሎ መካድ ከእስልምና ያስወጣል። አየሽው? አንድ ሰው ሙስሊም ሲሆን ትክክለኛውን ኢየሱስ ክርስቶስን መቀበል ነው እንጂ መካድ አይደለም ነው። እወቂ፣ ማወቅ ብቻ ነው። አሁን ቅድም እንዳልኩሽ እንድንማማር ነው። እኛ ዘንድ ያለውን እምነት ነው ማሳውቅሽ። ገባሽ እህቴ? እንድታውቂ ብቻ ነው። ኦኬ። ስለዚህ ሌላው ማርያምንም መካድ አይደለም። ስለ ማርያም ማንነት ማወቅ ከፈለግሽ ኦኬ፣ ስለ ማርያም ማንነት ማወቅ ከፈለግሽ ሙሉ ታሪኳ ቁርአን ላይ ታገኘዋለሽ። ማርያም ማን ነበረች? ምን አይነት ሴት ነበረች የሚለውን ነገር ቁርአን ላይ ታሪኳን ምን አልሽኝ መሪ? ምን አልከኝ? ምን አይነት ሴት ነበረች? የተመረጠች አላህ የመረጣት ሴት ነበረች። መርየም አለይሂ ሰላም ወይ ደግሞ ማርያም። በአረብኛው መርየም ነው፣ በአማርኛው ደግሞ ማርያም ነው። ይሄ የስም ልዩነት ችግር የለውም። የስም ልዩነት ሰዎቹን ሊለያያቸው አይችልም። ለምሳሌ ኢየሱስ በሀገርኛ ኢየሱስ ነው እንደ ኢትዮጵያ። ወደ ነጮቹ ደግሞ ስንሄድ ጂሰስ ነው። ስሙ ተለያየ ማለት ሰውየው ይለያያል ማለት ነው አይደለም። ኦኬ። ስለዚህ መርየም ወይ ደግሞ ማርያም በአማርኛው ማለት ነው ቁርአን ላይ 114 ምዕራፍ አለ። አንዱ ምዕራፍ በሷ ስም ነው ያለው። አንድ ምዕራፍ በሷ ስም አለ። ሱረቱል መርየም የማርያም ምዕራፍ ቁርአን ላይ ታገኘዋለሽ። ኦኬ። ታሪኳ አለ። ማነች የሚለው ክርስቶስ እንዴት ወለደችው? እንዴት ተወለደ ኢየሱስ ከሷ? ኢየሱስ ማን ነው? እሷ አላህ ቁርአን ላይ ወኢዝ ቃለቲል መላኢከቱ ያ መርየሙ ኢነላህ አስጠፋኪ ይላል ቁርአን ላይ። አላህ ምንድን ነው ቁርአን ላይ አላህ እያልን ያለው? ጅብሪል ወይ ደግሞ ገብርኤል በአማርኛው ማለት ነው ወደ እሷ መጥቶ ሲያበስራት አስታውስ፣ ዘክር፣ አስታውስ ያ ሙሐመድ እያለ ያለፈውን ታሪክ ፈጣሪያችን አላህ በነቢዩ መሐመድ አማካኝነት ይነግረናል። አስታውስ ስለ ማርያም ምን እንደተፈጠረ፣ ምን ጅብሪልን መጥቶ እንዳበሰራት። ምን ወኢዝ ቃለቲል መላኢከቱ ያ መርየም፣ መርየም ወይ አላት ጅብሪል ወደ እሷ መጥቶ ማለት ነው። ኢነላህ አስጠፋኪ፣ አላህ መረጠሽ፣ ወጠሃረኪ፣ ንጽሕትም አደረገሽ፣ ወስጠፋኪ ዓላ ኒሳኢል ዓለሚን፣ ከዓለም ሴትም ተመረጥሽ። ተመልከች፣ አላህ መረጠሽ እያለ እንዳበሰራት ቁርአን ላይ ተቀምጧል። ይህን ያህል ቦታ አላቸው እኛ ዘንድ። ቦታ አላቸው ማለት ግን ይመለካሉ ማለት አይደለም። ገብርኤልን ቦታ አለው እኛ ጋር። የተከበረ መላኢካ ነው፣ ሊቀ መላኢካ ነው። ኦኬ። ግን ይመለካል ማለት አይደለም። ተከበረ ማለት ተወደደ ማለት ይመለካል ማለት አይደለም። ኢየሱስ ክርስቶስም የተከበረ የአላህ መልእክተኛ ነው፣ ነብይ ነው። ግን ይመለካል ማለት አይደለም።
እኛ የምናመልከው አንዱን ፈጣሪ ብቻ ነው ነው። ሜሪያ አመሰግናለሁ፣ ከኔ ጋር ለነበረች ቆይታ ስላዳመጥሽኝ አመሰግናለሁኝ። ሀሳብ ተለዋውጠናል እና አልያዝህ ቴንክ አመሰግናለሁ። አላህ ካለ ሌላ ቀን እንገናኛለን። ፎሎ አድርገሽ ደግሞ ብትከታተይ መልካም ነው ብዬ አስባለሁኝ። ጨርሰሻል አይደለ? ዲስኮኔክት ልበለው።